ሰዎቼ በውጭ ያላችሁ ዘመዶቼ እንደገና ወደ ኤርትራውያን ሰላም ናችሁ? እንዴት ናችሁ? እንዴት ናችሁ? የእግዚአብሔር ጸጋ ከእናንተ ጋር ይሁን። አንድ ጥያቄ ተጠይቄ ነበረ። የምትለቂያቸው መዝሙሮች እንዴት ነው የምታገኛቸው ብላችሁ የጠየቃችሁኝ ሰዎች ነበራችሁ። ስለሱ ለመናገር ነው እና እኔ ብዙ ጊዜ ሳዝን ነው መዝሙር የሚሰጠኝ። በቃ ሳዝን ለማልቀስ መኝታ ቤቴ ስገባ ለተኛ ነው ብዬ ነው የምገባው እና ግን ላለቅስ ነው የምገባው። እግዚአብሔርን ልናገረው ነው የምገባው፣ ልጨቀጭቀው ነው የምገባው እና በዛን ወቅት ጎንበስ ብዬ ተንበርክኬ ወይንም ደግሞ ቁጭ ብዬ ሳዝን በውስጤ መዝሙር ነው የሚፈሰው። ያም መዝሙር እየዘመርኩ ሳላውቀው ተፈውሽ ይወጣሉ እና መዝሙር እየዘመርኩት ነው የምመጣው በቃ እያልኩት ማለት ነው። እና በውስጥ ያለው የሐዘን ይጠፋል ማለት ነው። እና ብዙ ጊዜ መዝሙር ነው የሚሰጠኝ ሳዝን። በጣም በቃ ለማልቀስ በደንብ ስቅ ብዬ አለቅሳለሁ ብዬ ገብቼ መዝሙር ይዤ ነው የምወጣው እና እነዛ መዝሙሮችን ነው ፖስት የማደርጋቸው። አንድ ጊዜ ሀና ምንድነው ያለችው? ሀና በጣም ንግግሯን በእግዚአብሔር ፊት ታበዛ ነበር፣ ትጸልይ ነበር። ለሰዎች የጠጣች የሰከረች ነበር የምትመስለው። ሀና ስካርሽን አርቂው ይላት ነበር ኤሊ። ስካርሽን ከአንቺ አርቂው፣ በቃ ብዙ ጠጥተሻል አይነት ነገር ይላት ነበር። እሷ ግን ወደ እግዚአብሔር እየለመነች ነበረ። ይሄ ነገር ምንድነው? እግዚአብሔር ሳይሰማን ቀርቶ አይደለም ምናለቅሰው፣ እግዚአብሔር ሳያየን ቀርቶ አይደለም ምናለቅሰው። ሀናን እኮ ፍናና ስትፋንንባት እግዚአብሔር ዝም እያለ ነበር። ምንም ልጅ ሳይኖራት ሀና ሴሎ እየሄደች በየዓመቱ መስዋዕት ስታደርግ እግዚአብሔር ዝም ብሎ ያይ ነበር። ያችኛዋ ግን እየወለደች ልጆቿን እያቀፈች እያንጫጨች ይዛ ስትሄድ እግዚአብሔር ዝም ይል ነበር። ታዲያ ሀናን እግዚአብሔር ጠልቶ ነው? አይደለም። ግን የከበረ ነገር ስላላት ነው። ሳሙኤል ሊሰጣት ስላሰበ ነው። ስም ያለው ነገር ሊሰጣት ስላሰበ ነው። በቤቱ የሚሆን ነገር፣ በቤቱ ጌጥ የሚሆን ነገር ሊሰጣት ስላሰበ ነው። የፍናና ልጆች ስም የላቸውም፣ ምንም ታሪክም የላቸው። ግን የሳራ ልጅ ግን አንዱ ሳሙኤል የእግዚአብሔር ቤት ካህን ሆኗል። ገና በትንሽነቱ እግዚአብሔርን የሚሰማ ድምፅ የሚሰማ። ዛሬም የእናንተ ነገር፣ ዛሬም የኔ ነገር የከበረ ነገር ስለሆነ ነው የሚያስለቅሰን። የከበረ ነገር ሀና በቃ ትማረር ነበር አይደል? እየተነጋገረች ብቻዋን ስካርሽን አርቂው ከአንቺ እስከ መቼ ነው ይላት ነበር። ካህኑ እንኳን አልተረዳትም። ካህን ነው፣ አይኖቹ ያሉ ግን አይኖቹ የታወሩ ናቸው። ካህኑ እያየ ማያይ አይረዳትም ነበር ሀናን። ግን የከበረ ነገር ሳሙኤልን እግዚአብሔር ሰጣት። የከበረ ነገር ሊሰጠን ሲፈልግ አንዳንዴ እናለቅሳለን፣ በጣም እናለቅሳለን። ግን ውጤቱ ክብር ነው። እና ዛሬም ብላችሁ ይሄ መዝሙርን ያው መለቃቸው መዝሙሮች ከሰው አይቼ አይደለም፣ ደስ ስለሚሉም አይደለም፣ ውስጤ ስለሚፈሱና ፈውስ ስለሆኑኝ የኔን ነገር ስለሚነካኩ ነው። ነገሮቼን ይነካካሉ፣ ነገሮቼን ይዳስሳሉ፣ ነገሮቼን በቃ ይፈውሳሉ። እነዚህ መዝሙሮች ዝም ብለው አይደለም፣ ለማንም ሰው ፈውስ ናቸው። በቃ አላቃቸውም እንዴት እንደሚሰጡ ውስጤ ፈሰው እየዘመርኩ ነው የምወጣው። ልተኛ ነው ብዬ የገባሁት ወጥቼ ሳሎን ቤት መዘመር ጀምራለሁ እና ሁልጊዜ መኝታ ቤቴ ስገባ ላለቅስ ነበር የምገባው። ሁልጊዜ በቃ አለቅሳለሁ፣ በእግዚአብሔር ፊት እናገረዋለሁ። እግዚአብሔር እንዴት በእኔ ላይ እንዲህ ይሆናል ብዬ ነው የምገባው ተማረሬ። ስወጣ ግን እየሳኩኝ ነው የምወጣው። ስለዚህ የከበረ ነገር ሊሰጠን እግዚአብሔር ሲፈልግ ያስለቅሰናል። ተስፋ እንቆርጣለን። ፍናና ትፋናለች። ፍናና ምንም ውጊያ የለባትም፣ ምንም ችግር የለባትም፣ መውለድ ነው። ሀና ግን አንድ እንኳን አታለች አይደል? አንድ ግን አንዱም ደግሞ የከበረ ሆኖ ነው የመጣው። አንዱም ደግሞ ከሰማይ ነው የመጣው፣ ጊፍት ነው የመጣው። በእግዚአብሔር ቤት ጊፍት የሚሰጥ ልጅ፣ ስም ያለው ልጅ። ስለዚህ ስም ያለው ነገር ስለሚሆንልን በምታለቅሱበት ነገር ላይ ሁሉ ስም ያለው ነገር እግዚአብሔር ያደርጋል።
እኔ የምላችሁ ይሄን ነው ዛሬና መልሴ ይሄ ነው። ብዙ ብናገር ደስ ይለኝ ነበር፣ ግን ሌላ ጊዜ እናገራለሁኝ። ቢሆንም ስም ያለው ነገር እግዚአብሔር ይሰጠናል፣ ለሁላችንም፣ ለእኔም ለእናንተም ስም ያለው እየሰጠንም እያየን ነው። እግዚአብሔር ቸር ነው። ስለዚህ ሐና ጸሎቷን አብዝታለች፣ ንግግሯን አብዝታለች። ለሰው ግን ሰካራም የጠጣች ነበር የሚመስለው አይደለ እንዴ? ግን ያ ጸሎቷ ግን ለአንዴና ለመጨረሻ ጊዜ በቃ በእግዚአብሔር ፊት ያበዛችው ጸሎት፣ ልመኗን ያበዛችው ሳሙኤል እንዲወለድ አደረገ። ስም ያለው የፍናና ልጆች ስም የሌላቸው ታሪክ የሌላቸው፣ አንዱ ሳሙኤል ግን እግዚአብሔርን የሚሰማ እግዚአብሔር የሚያነጋግረው የከበረ ልጅ ነበረ። ይሄንን ነው ዛሬ ማስተላልፋችሁ። ስለዚህ መዝሙሮችሽ ያላችሁኝ በእንባ ነው የሚመጡት። የኔ መዝሙሮች ላለቅስ ገብቼ ስንበረከክ የሚሰጡኝ ናቸው። ስቄ ነው የምወጣው ሁልጊዜ። ይሄንን ነው ዛሬ የምላችሁ። ጌታ ይባርካችሁ። ደህና ደሩ።